በእንግሊዝኛ ግራመር ውስጥ እነዚህ ነገሮች የማያሰሱት ሰው ካለ በጣም ወሳኝ ለንግግር ለጽሁፍ እንግሊዝኛችሁን የሚያረጉ የሚያሳምሩ ነገሮች ናቸው። ሌትስ ጌት ስታርትድ። ምን ይላል ይሄ? as long as አይደለም? as long as እዛስ as far as well as as soon as ይላል አይደል? ኦኬ ኮመን የሚያረጋቸው ይሄ as ሚላል አይደል? የሱ ነው። እሺ የመጀመሪያው እንያት እስቲ። እሺ as long as ስትሉ በመጀመሪያ መረዳት ያለባችሁ ነገር ምንድነው? as long as means provided that ማለት ነው። ምን ማለት ነው? provided that or if ከሚለው ጋር ተቀራራቢ ትርጉም አለው ማለት ነው። የተጋባ ነው። provided that or if conditionን ያሳያል ማለት ነው። ይሄ መጀመሪያው ትርጉም ነው። ሁለተኛ it shows you duration ምን ያሳያል? ይሄ ዱሬሽንን ያሳያል ማለት ነው። ሌንግዝ ማለት ነው። የሆነ ቆይታንንም ያሳያል ማለት ነው። is that okay? all right ስለዚህ as long as ስንት ትርጉም አለው ማለት ነው? how many meanings do we have? provided that or if እና ወይ ምን ማለት ነው? ዱሬሽንን የሚያሳይ ማለት ነው። all right interesting let's see በኤግዛምፕል እንየው እስቲ። ለምሳሌ you can use my car ምን የመጠቀም ትችላለህ? መኪና የመጠቀም ትችላለህ as long as you pay me ምን ማለት ነው? ከከፈልከኝ ነው። እየተጋባ ነው። ምኑ መጠቀም ትችላለህ ነው። እስከ ከፈልከኝ ድረስ ወይም ከከፈልከኝ ምኑ መጠቀም ትችላለህ? መኪናውን መጠቀም ትችላለህ ማለት ነው። is it clear? it means you can use my car if you pay me ከከፈልከኝ if you pay me ከከፈልከኝ መጠቀም ትችላለህ መኪናዬን ነው። ስለዚህ እዚህ ጋር as long as የሚለው ምንድነው ማለት ነው? provided that or if ማለት ነው ማለት ነው። እየተጋባ ነው። ዳሽ ከሆነ እንደዚህ ከሆነ እንደዚህ ስትሉ ነው ማለት ነው as long as የምትሉት። ሌላው ልብ አድርጉ። ሌላው ዱሬሽንን የጊዜ ቆይታን የሚያሳይ for example ምን ልትሉ ትችላላችሁ? እዚህ ጋር እስቲ ብሩክ you can stay with me እኔ ጋር ምን ማለት ትችላለህ ነው። as long as you want እስከምትፈልገው ድረስ ከማን ጋር መቆየት ትችላለህ ነው። ከኔ ጋር እስከምትፈልገው ጊዜ የሚለው የጊዜ ርዝመትን አያሳይም። እስከምትፈልገው ጊዜ የሚለው ስለዚህ ምንን ያሳያል? ይሄ ምንን ያሳያል? ዱሬሽንን ቆይታን ያሳያል ማለት ነው። ያን ነገር ርዝመትን ቆይታን የጊዜን። ስለዚህ ሎንግ የምትለው ለብቻ ስትወስድ ምንድነው? ረጅም ማለት ነው። ስለዚህ አንተ ምን የሚለው እዚህ ጋር you can stay with me as long as you want እስከፈለከው ድረስ ከኔ ጋር መቆየት ትችላለህ። it shows